ያለኔ እግዚአብሔር አይሰራም የሚሉ አንዳንድ ትምህርቶች አሉ። ምንድነው የምትፈልገው? ራሱን እግዚአብሔርን የእግዚአብሔር የቃል ኪዳን ታቦት መውደቁ ነው ብሎ ኦዛ ደገፈው አይደለም የሚለው በድፍረት ደገፈው የሚል ቃል አለ። አሁን ምልክት አይደለም እጄ ላይ ያለው መለኮት ነው እኛ ውስጥ ያደረው። ሜልኮል በመስኮት ቆማ ስታየው አለች ይሄ ሰው እረኝነቱን አልተወም አለች። ድሮም ቢሆን እኔ ልብ ውስጥ ነው የምቀመጠው ነው። እኔ ማን ነኝ አለው። ቤቴስ ምንድነው አለው። እግዚአብሔርን ስለመፈለግ ነው በጣም ጥቂት ነገር የምናገረው። የእስራኤልን አምላክ ድል አረግ ነው አሉና የሆነ ቦታ እናስቀምጠው አይደለም ያሉት። በጣዖቶቻችን ቤት በዳጎን ቤት ተጣውቶ ወስደን እግዚአብሔርን የቃል ኪዳን ታቦቱን ወስደው ዳጎን ፊት አስቀመጡት ይላል። ከተወሰነ ጊዜ በኋላ ሲሄዱ የእግዚአብሔር የቃል ኪዳን ታቦት ቦታው ላይ ቁጭ ብሏል፣ ዳጎን ቦታው ላይ የለም፣ ወድቆ ነበር ይላል። ያለኔ እግዚአብሔር አይሰራም የሚሉ አንዳንድ ትምህርቶች አሉ። ዳጎን ወድቆ አገኙት ይላል። እጅና እግሩ ተሰብሮ ነበር ይላል። እንደው በአጋጣሚ የሆነ ነገር ጥሎ ተሰብሮ ነው ማለት ነው ብለው መልሰው ቦታው አስቀመጡት ይላል። አስቀምጠውት ሄደው ከሆነ ጊዜ በኋላ ሲመጡ እንደገና ወድቋል ይልና ጭንቅላቱ ተሰብሮ ነበር ይላል። ያዛባ መልእክት እንደዛ ናቸው። ያው ፈጣሪው በእድሜ ይበልጠዋል። ዳጎን ጋር ጨረሰና የእግዚአብሔር እጅ ወደ ከተማው ወጣ ይላል። በህዝቡ ላይ እባጭ የእስራኤል አምላክ እጁ በእኛ ላይ ከብዷልና ወደ አገሩ እንዴት አድርገን እንመልሰው? ዝም ብሎ መመለስም አይቻልም። በጣም የሚገርማችሁ የተማረከው በኤሊ ዘመን ነው። መሀል ላይ የሳኦል 40 ዓመት አለ። ሳኦል አልፈለገው። የእግዚአብሔር የቃል ኪዳን ታቦት 20 ዓመት ሙሉ አሚናዳብ ቤት ተቀመጠ። አሚናዳብ ቤት ገባ ይላል። 20 ዓመት ሙሉ ኖረ። ምክንያቱም አቢዳራ ቤት 3 ወር ሲቀመጥ ባረከው። አሚናዳብ ቤት 20 ዓመት ኖሮ ኖርማል ነው። ዳዊት ይሄ ሁሉ ሀብት እጁ ላይ ያለ ሀብት ብቻ አይደለም ድል እጁ ላይ ያለ። እግዚአብሔርን ለምንድነው የምትፈልገው? ድል አግኝተሃል፣ ድል አለ፣ በልጽጋል፣ ባለጠጋነ፣ ህዝብ በሙሉ ያንተ ነው። ምንድነው የምትፈልገው? ራሱን እግዚአብሔርን። ይሄ ታቦት ላይ ተቀምጦ የሚፈራ አምላክ ነው አንተ ውስጥ ገብቶ የሚኖረው። አምላኩን ይወዳል ዳዊት። እያሸበሸቡ ሲሄዱ ይላል አይደል የናኮር አውድማ ጋር ደረሱ። ከብቶቹ ራሱ ይገርማሉ፣ ተደናቀፉ ይላል። ዘንበል ሲሉ የእግዚአብሔር የቃል ኪዳን ታቦት መውደቁ ነው ብሎ ኦዛ ደገፈው አይደለም የሚለው በድፍረት ደገፈው የሚል ቃል አለ። እግዚአብሔር አይደገፍማ። ደግፈው ሲል ቀሰፈው፣ ወድቆ ሞት ይላል። ይሄንን ሲያደርግ ዳዊት ይዣልድም አለ። መንገድ ይቀይር ተባለና እግዚአብሔር አቢዳራ ቤት ገባ። አይ ቲንክ ዳዊት ራሱ ይጠይቃል፣ አቢዳራ እንዴት ሆነ ይላል። ኦዛን የቀሰፈ እግዚአብሔርን ቤቱ ይዞ ገብቶ እንዴት ሆነ ሲሉ አረ በውስጥም በውጭም ሰውየው ተባርኳል። በእውነት እግዚአብሔር እናንተ ቤት መኖሩ ያስታውቅ። ከእናንተ ልፋት ውጪ የእግዚአብሔር እጅ እንደሆነ በሚያስታውቅ መንገድ እግዚአብሔር እናንተ ቤት ይስራ እና ወደ ኢየሩሳሌም ለማምጣት ዳዊትና አብረውት የነበሩት ካህናት የቃል ኪዳን ታቦቱን በሙሴ ሕግ እንደተጻፈው ተሸከሙት ይላል። ተሸክሞት ሲሄዱ ይላል በተወሰኑ እርምጃዎች መካከል ዳዊት መስዋዕት ያቀርባል። በብዙ አክብሮት በብዙ ፍርሃት እንደተጻፈው እንደ ሕጉ ዳዊት እግዚአብሔርን ይዞት ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ከተማ ሲገባ የከተማው ሕዝብ ሁሉ ተሰብስቦ እግዚአብሔርን ተቀበለ። ንጉሥ ክብሩን ጣለ። እግዚአብሔር ሲመጣ ብዙ ጊዜ እንደዛ ነው አይደል የሚያደርገው። ሜልኮል በመስኮት ቆማ ስታየው አለች ይሄ ሰው እረኝነቱን አልተወም አለች። ወደ ንግስና አልመጣም አለች። እንዴት ንጉስ እንዲሆናል አለች። እረኝነቱን አልለቀቀም ማለት ነው አለች። ባይዘው በእኔ ፊትና በእኛ ፊት አይደለም እኮ ያለችው፣ በመኳንንቶች ገረዶች ፊት እኮ ነው ያለችው። አሁን ለመኳንንቶችም አይደለም አለችው፣ እታች ላለው ሁሉ አይሆንም አለችው። የምትሆነው ነገር ንጉሱ ነው። የሚገርመኝ የእግዚአብሔር የቃል ኪዳን ታቦት ወደኛ ከተማ ሲመጣ አላት አሸብሽብ ያለው አላት። ቀጥሎስ አሸበሽባለሁ። እስካሁን ነው የገረመሻው፣ እቀጥላለሁ አላት። አንቺ ባልሻቸው በእነዚህ ሰዎች ፊት እከበራለሁ አላት። አልዋረድም አላት። እግዚአብሔርን አክብሬ ለእግዚአብሔር ቅድሚያ ሰጥቼ አልዋረድም። ገና አንቺ በጠራሻቸው በእነሱ ፊት ሁሉ ገና እከበራለሁ። ናታን መጣና እንደዚህ ያለው ዳዊት አለው አቤት ከእግዚአብሔር ዘንድ ድምፅ ሰምቻለሁ አለው። ምን ሰማህ? አክብረኸኛልና አልናከኝምና ከልጆቹ ዙፋን ላይ የሚቀመጥ አይታጣም አለው። ተመስገን አዎ ድሮም ይገርምሃል ብዬ ነበር አላለም። እኔ ማን ነኝ አለው። ቤቴስ ምንድነው አለው። ከበግረኝነት የጠራኸኝ ደግሞ ንጉሥ ማድረግ ሳያንስ ስለ ትውልዴ አለው። ንግስና ለእኔ መሆኑ ገርሞኝ ሳልጨርስ ከቤት ንጉሥ አይጠፋም አልከኝ፣ አመሰግንሃለሁ አለው። እግዚአብሔር የዳዊትን ዙፋን የ40 ዓመት አላረገውም። ጌታ ኢየሱስን በዳዊት ዙፋን ላይ ይቀመጣል አለው። በሰማያት ዕድሜ ልክ ይሆናል ዙፋን አለው። የዳዊት ዙፋን ነው በሰማያት ዕድሜ ልክ ይሆናል አለውና ቀን እንደ ፀሐይ ሌሊት ደግሞ እንደ ጨረቃ ነው የሚሆነው ያንተ ዙፋን አለው።
ሰማያት ቢያልፉ ዙፋኑ ይቀጥላል አለው። ቅዱስ የእግዚአብሔር ልጅ የተቀመጠው በዳዊት ዙፋን ላይ ነው። እሱን ተዉት። ተመልሶ አሁን ይመጣል ኢየሱስ። ተመልሶ ሲመጣ በዳግም ምጽአቱ የዳዊት መክፈቻ በእጁ ላይ ያለው ነው። ሰከንድ ካሚንግ እንኳን ዳግም ሲመለስ ራሱ ከከፈተ የሚዘጋ የሌለው ከዘጋ የሚከፍት የሌለው የተባለው ሁሉን የሚችል የመጨረሻውን ስልጣን የተጎናጸፈው ኢየሱስ ራሱ ሲመጣ አሁን የመጨረሻውን ስልጣን ኤክሰርሳይዝ የሚያደርገው በዳዊት ነው። አንድ ትንሽዬ በግ የነበረችው አንድ ሰው ነበር። ብዙ የነበረው ደግሞ ሌላ ሰው ነበር። ትንሽዬ በጉን ወስዶ አረደበት። እንደዚህ ያደርግበት ሲል እንደው ፍርድ አንተ አሁን ብትሆን ፍርዱ ላይ የተቀመጥከው ምን ትላለህ? ይገደል ነው የሚለው አለ። አንተ ነህ ያ ሰው እያሉ እንዴ ሁሉ ነገር እያለ የዛን የኦርዮንን ሚስት ወስደህ እንትን አስገድል አንተ ኮነ ሲለው በእግዚአብሔር ስር ሄዶ ወደቀ። በሰውም እጅ ላይ እንዳጥለኝ ለጠላቶቼም እንዳሰጠኝ አንተ የፈለግከውን አድርገኛለሁ። አጥፍቶ እግዚአብሔር ስር ይደበቃል። አንተ ልጅ አጥፍቶ ሮጦ ስር ቢገባ ምንድነው የምታደርገው? መምታት ነበር። ከህጉ በላይ ፍቅር እንዲያሸንፈው ያደርገዋል። እግዚአብሔርን መፈለግ በዚህ ልብ አሁን ምልክት አይደለም እጄ ላይ ያለው መለኮት ነው እኛ ውስጥ ያደረው። እግዚአብሔር በእናንተ ውስጥ ገብቷል። ብዙ እንበርከክ፣ ብዙ እናጥናው። ይሄ ዘመን መጨረሻ ነው። ሰማይና ምድር የሚጠቀለልበት ሰዓት ነው። ከነዚህ ሰዎች ይልቅ እኛ ልንፈልገው ይገባል። ክብር ለኢየሱስ ይሁን። እግዚአብሔር ምርኮ ይመልስልን። በእውነት እየተገናኘን እንጸልይ። እስቲ ሰበብ እየፈጠራችሁ ጸልዩ። መጸለይ ካቃተ ናንጸልይ ብለ ተንበርከከ ዝም በል፣ ያግዛሃል መንፈስ ቅዱስ። ዳዊት ፈልጌ አምጥቼሃለሁ ተገኝተህልኛል ብቻ ሳይሆን የመጨረሻ የክብርንም ስፍራ ደግሞ እባክህ ልገንባልህ አለው። እግዚአብሔር ለዳዊት የነገረው ነገር ምንድነው? አትሰራልኝም። ድሮም ቢሆን እኔ ልብ ውስጥ ነው የምቀመጠው ነው። እግዚአብሔርን እንፈልገው ወዳጆቼ። መልእክቴ ናት ዛሬ። እግዚአብሔርን እንፈልገው። ክብር ለኢየሱስ ይሁን። እግዚአብሔርን እንፈልገው። በነፃ መጥቷል። በክርስቶስ ኢየሱስ በኩል አጠገባችን መጥቷል። የክብር ተስፋ ሆኖ በሁላችን ውስጥ አድሯል። የተገኘልንን አምላክ እንፈልገው። በእውነት ነው የምላችሁ፣ ከሰማያት ስጋ ለብሶ አቋርጦ ወደ መሬት የወረደ አምላክ፣ አጠገባችን ሰው ሆኖ ያዋራንን አምላክ እንፈልገው።